ውድ የጂአርኤም ተከታታዮች እንዴት አረፈዳችሁ? ዛሬ ቃል በገባላችሁ መሰረት ፉል ትሬድ አናሊሲስ ወር ብሬክዳውን ነው ይዤላችሁ የመጣሁት። ኦኬ ከፎር አወር ስንጀምር ትላንትና ይሄኛው እዚህ ጋር አንድ አደገኛ ሬዚስታንስ ተፈጥሮ ምን ተፈጥሮ እንደሆነ አሩ ነው በት ጂፒኤስዲ ላይ አደገኛ ሬዚስታንስ ተፈጥሯል። እዚህ አካባቢ ካያችሁት አንድ ሁለት ነው። ይሄ ታይም ፍሬም ላይ ነው። ፎር አወር ላይ ሁለት ሬዚስታንስ ሁለት አንድ እዚህ ጋር መለሰው ሁለት ሶስት አሁንም አራተኛ ድጋሚ እየገፋው ነው ወደታች ነው። ዛሬ ስለበቃኝ እንጂ ድጋሚችንም ሴል ይዛት ነበር ወደታች እዚህ ኦቢው ድረስ ኦር እዚህኛው ድረስ እቺኛውንም ድጋሚ ሴል ይዛት ነበር ኦልሞስት እንደዚህ ከዚህ ጀምሮ በኋላ ሴል ከዚህ ጋር ኦልሞስት እዚህ አካባቢ ድረስ ይወርዳል የሚል እንትን ነበረኝ ነው። ግን ለዚህ ይቀረኛል በሚል ነው የተወኩት። ብቻ አሁን ወደ ብሬክዳውኑ ስገባላችሁ እዚህ ጋር መጀመሪያ ሬዚስታንስ ላይ ነው አለ። ይሄኛው ከባድ ሬዚስታንስ አለ እዚህ ጋር። ይሄኛው ሬዚስታንስ ተጠቅመን ነው እንዳለ ፖዚሽኖቻችንን ያሰራው። አሁን ወደ 15 ሚኒት ይላችሁ ከፎርወርድ ቀጥታ ነው እዚህ ጋር ነው ዋናው ነገር ያለው። ፈርስት ኦፍ ኦል ትላንትና ኃይለኛ ደምፕ ነበር አይታችሁታል። ግን መጀመሪያ ከትላንትናው ልጀምርላችሁ። ትላንትና 15 ሚኒት ላይ ይሄኛው ሬዚስታንስ አለ አይታችሁታል። ከዛ በኋላ ሬዚስታንሱ ጋር ሲመጣ ከሬዚስታንሱ ጀምሮ ኦልሞስት እዚህ ጋር ይሄኛው ፈርስት ቲፒ ነው። በኋላ ፉል ቲፒ እዚህ ጋር ነው። ይሄኛው ፈርስት ቲፒ ማለት ለምን ወሰድከው ካላችሁኝ እዚህ ጋር ኤፍጂ እኔ ኤፍጂ የምጠቀመው ይሄኛውን ነው። ከዚህ ጀምሮ ኦልሞስት ካለው እንዴት በሌላ ባስረዳችሁ ደስ ይለኛል። እዚህ ጋር ሪል ኤግዛምፕል ስለሌለ ብቻ ሪል እንትን ያደረኩት እዚህ ጋር አንድ ኢንዱስመንት አለ ሶሪ ኢንዱስመንት አለ ፕላስ ደግሞ ኢፊጂ አለ። ፈርስት ቲፒ እዚህ ጋር ነበር። ፓርሻል አካውንቲም ዶርናል ላይ ገብቶ ስለነበር ፓርሻል ወስድበትን እዚህ ጋር እንዳርጌ ነበር። ይሄ በብሬክ ኢቭን የወጣው ይሄኛው ትሬድ ማለት ሶሪ በጂ ጠቆምኩኝ ነበር። በብሬክ ኢቭን የወጣው ሁለተኛ ኢንትሪ ደግሞ መጣና ይሄኛውን ዞን ይሄኛውን ላይን መጀመሪያ እዚህ ጋር ኤምኤስኤስ ሰጥቷል። ይሄኛውን ላይን ወስዶ ኢፊጂ ሰጥቶ ድጋሚ መጥቶ እዚህ ጋር ብሬከር ብሎክ አለች አያችሁት? እቺን ዞን እቺ እዚህ ጋር ብሬከር ብሎክ ናት። እዚህ ጋር ይመጣል የሚል እንትን ነበረኝ። ከዛ ከዚህ በላይ ነበር ኤሲድ ሊሚት ላረግ ያሰብኩት ነው። ኤሲድ ላረግ የነበረው ኦልሞስት 1-3 ነው። ከዛ በኋላ መጣና ምን ተፈጥሮ እንደሆነ አይሮን ነው እስካሁን አላወኩም። ከዚህ ጋር በጣም ደምፕ እያደረገ ነው የወረደው። በጣም ደምፕ አድርጓል። ከዛ በኋላ በቃ አልነካልኝም። አንዳንድ የሚከሰት ነገር ነው ተውኩት። ከዛ በኋላ ፎር አወር ላይ ድጋሚ ስወስዳችሁ ሌላ የዛሬ ኢንትሪዎች ደግሞ አያችሁት። ይሄኛው ኦቢ መጣና ማርኬት በጣም እንደዚህ በጣም አይታችሁታል። በሁለት አወር ነው እንደዚህ የወረደው። በጣም ደምፕ እያደረገ ነበር። ይሄኛውን መቶ ይሄንን ኦቢ ከወሰደ በኋላ ተረጋጋ። ምን እንደሆነ አልገባኝም። ወይ እዚህ ድረስ መምጣት ነበረበት ወይ እዚህ ድረስ መምጣት ነበረበት። እኔ እዛ ነበር የጠበቅኩት። እዚህ አካባቢ ሴሊም ታስቀምጪ ነበር ባይ ሊሚት ከዚህ ጋር ሊይዘው ማለት ነው። ከዚህ ጀምሮ ወደ ላይ እዚህ ድረስ ሊይዘው ነበር። እዚህ ድረስ እዚህ ድረስ አልመጣም። ከዚህ ጋር እቺናል ኦቢ ከወሰደ በኋላ ማርኬት ዘጋ። ከዘጋ በኋላ ሲከፈት ዋን ሀወር ላይ እዚህ ጋር እቺኛዋ እዚህ ጋር ሲከፈት ኮንሶሊዴት አደረገ ወደ ለ4 ሰዓት ምናምን። ከዛ በኋላ ሰነሳኔ እዚህ ጋር ነው ያገኘሁት። ይሄኛውን እዚህ ጋር ኤምኤስኤስ ሰጥቶ ከዚህኛው ዞን ወጥቶልኝ ነበር። ከዚህ ከኦቢው ወደ ላይ ወጥቶ ነበር ማለት ነው። ከዛ በኋላ እዚህ ጋር ተምሬበታለሁ። ከዚህኛው ትሬድ ተምሬያለሁ። አሁን በጣም በቮሊዩም ነው ምን እየተካሄደ እንደሆነ እኔ እስካሁንም አልገባኝም። አሁን ነው ደግሞ ከ2 ሰዓት በፊት ምናምን ነው ቢነካልኝ ከ1 ሰዓት ከምናምን በፊት ከዚህኛው ስለተማርኩኝ ምንድነው ያደረኩት እዚህ 15 ሚኒት ላይ ይሄኛው ኤምኤስኤስ ሰጥቶልኝ ከዚህ ከኦቢው እንደወጣ ያይታችሁታል። በቦዲ እንደዘጋው እንዳለ በዊክ እንደዘጋ የነበረው 15 ሚኒት ላይ ይሄኛው በቦዲ እንደዘጋው ቀጥታ ከዚህኛው ላይ ነው የገባሁት። ከዚህ አካባቢ ዲጋ 1-9 ነው። ከዛ በኋላ ከዚህኛው ላይም በታች አረኩት ማለት ነው። ከዚህች በታች አረኩትና እዚህኛው ቲፒኤን የት ነው ያረኩት? የትላንትና ሬዚስታንሱ ላይ ማለት ነው። ተሰብስበው
ሬዚስታንስ ላይ ድረስ ነው ያስኩት። ከጠዋት ጀምሮ አሁን ያካል ነው ቲፒ ነው ከጠዋት ነው ያስኩት። ይሄንን ሙስን ሰዓት አካባቢ ነው 1:30 ምናምን 1:45 1:30 1 ሰዓት ከምናምን ላይ ይሄኛውን ኤምኤስሲ ሰጥቶኝ በቦዲ እንደዘጋ ቀጥታ ነው የገባሁት። ቀጥታ የገባሁበት ኦልሞስት 1:7 ነው። ከዚህኛው ጋር ይሄኛው እዚህ ጋር አንቱ ነኝ አለኝ። በጣም አሪፍ ዴይ ነበረ ዛሬ ያሳለፍኩት። ትናንትናችኛው ብታመልጠኝም ከዚህኛው እዚህ ጋር ተምሬበታለሁ ማለት ነው። እና ዋናው ከትሬኒንግ የሚፈልገው ይሄ ነው። ከትሬኒንግ ይሄኛውን የሚሳረኩት እና ይሄኛው ኤምኤስሲ ሰጥቶኝ በቦዲ ግልጽ ነው። ይሄኛውን ኤምኤስሲ ሰጠኝና በቦዲ እንደዘጋ ላይ ድረስ ያስኩት ማለት ነው። ከዛ በኋላ ሁለተኛ ኢንትሪ ደግሞ መጣና እዚች ጋር ኢንዲስመንት ኦልሞስት ሼር ቫልዩ ጋፑንም አልዘጋውም ነበር። ይሄኛው አሁን እዚህ ጋር መጥቶ ይሄንን ኤምኤስሲ ሰጣኝ ማለት ነው። ይሄ ማይነር ነው። እዚህ ጋር ይሄ ዋና ኤምኤስሲ እዚህ ጋር ሰራልኝና ዋናው የሚፈልገው ይሄ ነው። ኤምኤስሲ ከሰራ በኋላ መጥቶ ኤፍጂ ጋሽተል እዚህ ጋር እንተኛው ዶሮል ኤምኤስሲ ከሰራልኝ በኋላ ድጋሚ መጥቶ እዚህ ጋር ጥሎት የመጣ ኤፍጂ ነበር። እሱኛው ሞላ። እኔ ኤሲል ለማስቀመጠው እዚህ በታች ነው። እዚህ ጋር ማለት በጣም ብዙ ነው የሚሆነው ነው። አካውንቴ አሁንም ድረስ አልተሳካም። ብሬክ ኢቭን ነበረ። ለዛ ሁለተኛም ፖዚሽን ስለሆነ ያን ያህል ሪስክ ማድረግ አልችልም። ለዛ ከዚህኛዋ በታች አይታችሁታል። ከዚህኛው ላይን በታች አረኩት ማለት ነው። ኤምኤስሲ ሲሰራልኝና ኤፍጂው ላይ እዚህ ጋር ኤፍጂው መጀመሪያ ላይ እንትን አስቀምጥኩኝ። ኦልሞስት ይሄኛውም 1:9 አካባቢ ነው። አንድ ላይ 7 በጣም አሪፍ ዴይ ነበር። ወደ እንትን ይቀመጥ አልንገራችሁ። ባላንሱ በጣም በቮሊዩም ነው የወጣው። ከዛ ኤምኤስሲ ሲሰራና መቶ ኤፍጂው ላይ መጣልኝ። እዚህ ጋር በሊሚት አስቀምጥኩለት። ኤሲሊን ከዚህ በታች ነበር ያረኩት። ከዚህኛው ላይን እዚህ ኤፍጂውን ከሰራው ካንድል በታች ግልጽ ነው። ኤፍጂውን ከሰራው ካንድል በታች አረኩት። መጥቶ እዚህ ጋር 5 ሚኒት ሊወስድ ባሳያችሁ ታችሁታል። እዚህኛው ድረስ ነው የተመለሰው። እዚህኛው ድረስ መጣና ቀጥ ብሎ ወጣ ማለት ነው። ብቻ ከዛ ወደ 1.5 ግልጽ ካልሆነ ኮሜንት ላይ ንገሩኝና ደግመዋለሁ። ዛሬ በጣም ስለደከመኝ ወይ በጥሩ ኢነርጂ ከዛ ሁሉ ሌላ እንዲሁ ነበር ብቻ የወሰድኩት። አሁን ደግሞ ቀጣይ ኤክስፔክቴሽን ልንገራችሁና ይሁት ለሰኞ ነው። ይሄኛው አሁን ዛሬ ነው። ኢንሻአላህ ሰኞ ለቋለሁ ብዬ አስባለሁ። ይሄንን እስከ ሰኞ ኤዲትም ስለማይፈልግ ይሄኛው እንደዚህ ከሰበረው ይሄኛው ሬዚስታንስ ላይን ከሰበረው በኋላ እዚህ ጋር መጥቶ የዚህኛው ሬዚስታንስ ላይኑን ከሰበረው በኋላ እዚህ ጋር ኤምኤስሲ ከሰራልን በኋላ እንገባውን ይሄኛው ኤክስፔክቴሽን ነው የምነግራችሁ የራሴን ለሰኞ ማለት ነው። ይሄኛው እዚህ ጋር ሬዚስታንስ ላይኑን ከሰበረው አሁን ይሄኛው ወር ለማታ ዛሬ እንኳን ይበቃኛል። ይሄኛውን ከሰበረው በኋላ ድጋሚ በዚህኛው ኤምኤስሲ ሰርቶ እዚህ ጋር ሪቴስት ሲያደርግ ሪቴስት ማድረግ አለበት። እዚህ ጋር ኤምኤስሲ ይሰራል። ከዛ መጥቶ ሪቴስት ካደረገ በኋላ ዴይሊ ላይ ላያችሁት እዚህ ድረስ ነው የሚይዘው ማርኬቱ። እዚህኛው ድረስ ይዘዋል ነው። እዚህ ድረስ ሊይዘው ነው። እዚህ ጋር ዲስታንስ እሱ ድረስ ነው የሚይዘው። ይሄንን ይመስላል ኤክስፔክቴሽን። ነገ ደግሞ ብሬክዳውን ሰራላችኋለሁ። ነገ ኤክስፔክቴሽን ለሰኞ የጎልደንም የጂፒዲሲዲንም ነገ ሰራላችኋለሁ እንዳለ ለሰኞ ኤክስፔክት ማድረገውን ማለት ነው። አሁን የምጠብቀው እስከ ፌብሩዋሪ ሬዚስታንስ አለ እዚህ ጋር ዴይሊ ወደ 3700 አካባቢ እዚህ ድረስ ሬዚስታንሱ ድረስ ማለት ነው። አሁን የሚይዘው ማርኬቱን ከዚህ ይሄኛውን ኤምኤስሲ ከሰራ በኋላ በጣም ቮሊዩም ካለው ከዚህ ይዘውና ኤሲሊን እዚህ አካባቢ ያደርገዋል። ኦልሞስት እዚህኛው አካል ላይ ያያችኋት እዚህኛዋ በታች ነው ማድረገው። ኤሲሊን ከዚህኛው ትንሽ ጋፕ ሰጠዋለሁ። ከሱ በታች አድርጌ እዚህኛው ድረስ ነው የሚይዘው። ኦልሞስት 1 to 8 አካባቢ ነው የሚመጣው።
ኦር ደግሞ ቮሊዩም ከሌለው እዚህኛው ጋር ሪቴስት እስኪያደርግ ጠብቀውና አሁንም ኤስኤልን ከዚችኛው በታች ነው ማድረጋት። ትንሽ እንትን ሰጠዋለሁ። አሁን ይሄኛው ዋናው አይታችሁታል። አሁን እየሰበረ ነው መሰለኝ ኦልሞስት ይሄኛው ከሰበረው ይሄን ዲስታንስ ሰብሮት በቦዲ ኤምኤስኤስ ከሰጠን ከዚህኛው ጀምሬ የድረስ ነው የሚይዘው አልኳችሁ። ከዚህኛው ጀምሬ ላይ 1 to 13 አካባቢ እንትን የማደርገው እችኛዋ ካንድል ከዚች ካንድል ኦር ከዚችኛዋ ካንድል በታች እችኛዋን ካንድል አያችኋት? ከዚችኛዋ በታች 1 to 7 አካባቢ ነው። አሁን ይሄኛውን ሰብሮ እዚህ ጋር ኤምኤስኤስ በቦዲ ከሰጠን ድጋሚ ሪቴስት ሲያደርግ እዚህኛው ድረስ ባይንገባዋለን ማለት ነው። ገባችሁ ምለው? ለሰኞ ዛሬ እንኳን የሚሰብረው አይመስለኝም። ሰኞ ግን አሁን ከዚህኛው ደግሞ አሁን ራሱ ባይደክመኝ ኦር ይበቃኛል ብዬ ነው እንጂ ለዛሬ ሊሚቴን ስለጨረስኩኝ ከዚህኛው ኤስኤልን ከዚህ በላይ አድርጌ ኤስኤልን ከዚህኛው ላይ ትንሽ ከፍ አድርጌ እዚህ ድረስ ኦልሞስት ወደረስ እንደዚህ ይመጣል ማርኬቱ። ወይ ደግሞ ይሄንን ሰብሮ እዚህ ጋር ኤምኤስኤስ ከሰጠን ላይ ድረስ ማለት ነው። ማርኬት ኤክስፔክቴሽን የገባችሁ ይመስለኛል። ብቻ ነገ በሰፊው የጎልድንም የዩሮኤስዲንም የጂቢኤስዲንም የራሴን ኤክስፔክቴሽን እለቅላችኋለሁ። ኦኬ ብቻ ነገ እንገናኝ እና ቪዲዮ እንደተመቻችሁ አልጠራጠርም። ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሉን እናሳድገው። እኔ እዚህ ጋር በፍሪ ነው ይሄን እየሰራሁላችሁ ያለሁት። ይሄን በማድረግ ልተባበሩ እንችላላችሁ። ሲዩ ሶን በጣም አመሰግናለሁ እስካሁን ስለተከታተላችሁ።